ፋይናንስ እና ታክስ ቢዝነስ ላይ ያለውን ሚና ወይም ደግሞ ቢዝነስ ላይ ያለውን ሮል ነው በደንብ የምናየው ማለት ነው። እንግዲህ እንደሚታወቀው እኛ ሀገር የቢዝነስ ትልቁ አስፔክት ፋይናንስ ነው። የቢዝነስ ትልቁ አስፔክት ፋይናንስ የሆነበት ምክንያት ምንድን ነው? አንዱ ትልቁ ግብር ነው። ማለት ነው ይሄ ብዙ ቢዝነሶች እንግዲህ እንሰማለን ጥሩ ሰክሰስ ይሄዳሉ። ነገር ግን ሆልድ ባክ የሚያደርጋቸው ወይም ደግሞ የሚይዛቸው ነገር ምንድን ነው? ፋይናንስ ላይ ሲደርሱ በጣም ብዙ ነገሮቹ ኮምፕሊኬትድ ይሆኑባቸዋል ማለት ነው። ኮምፕሊኬትድ ለምንድን ነው የሚሆነው? ብዙ ጊዜ በተለምዶ እኛ ሀገር ያሉ ቢዝነስ ፒፕሎች በፒኤልሲም ደረጃ ሊሆን ይችላል፣ በሶልም ደረጃ ሊሆን ይችላል። ትልቅ እንትናቸው ስትሬንግዛቸው ከግብር እና ከፋይናንስ ይልቅ ሞሮፍ ስራ ማስኬድ ላይ ወይም ኦፕሬሽን ላይ ጉብዝና አላቸው፣ ወይም ደግሞ የማርኬቲንግ ላይ ወይም የሴልስ ጉዳይ ላይ ጉብዝና አላቸው እና የፋይናንሱ ትንሽ ችላ ይባላል። በቃ አካውንታንት ሃየር ይደረጋል ከዛ ሁሉም ነገር ያልቃል የሚል እሳቤ አለ ማለት ነው። ግን እንደዛ መሆን የለበትም። እኛም እንደ ቢዝነስ ባለቤት ሁሌም ኦን ቶፕ ኦፍ አወር ፋይናንስስ መሆን አለብን። ሁሌም ከስር ከስር መከታተል አለብን ማለት ነው። ትልቅ ሚና ያለው ለምንድን ነው? ትልቅ ሚና የሚጫወተው ፋይናንስ ለምንድን ነው? አንድን ቢዝነስ ሊጥልም የሚችለው ነገር እሱ ነው። ሊያሳድግም የሚችለው ነገር እሱ ነው። ፋይናንሳችንን ወይም ሂሳባችንን በስርዓት የምንይዘው ከሆነ ድርጅታችን ብዙ ፕሪቪሌጆች ያገኛል። በዚህም በዛም በግብርና አላስፈላጊ የሆኑ ቅጣቶች እንዳንቀጣ ያደርገናል። ያመንበትን ግብር እንድንከፍል ይረዳናል። ከዛ በተጨማሪ ደግሞ ለአካውንታንት ወይም ደግሞ ለሂሳብ ሰራተኛ የምንሰጥ ከሆነ አጠቃላይ ሂሳባችንን የሚሰራልንን ነገሮች እንድናውቅ እንድንለይ እና ሪፖርት የምናደርገውን ነገር በደንብ አውቀን ኢቨን ሁላ እኛ ራሳችን ሪፖርት እንድናደርግ እንዲረዳን ያደርገናል ማለት ነው። ኢንተርናሊ ደግሞ ካሰብነው ምንድነው ፋይናንስ ሌላ ትልቁ ጥቅም ብዙ ጊዜ ምንድነው በእኛ ሀገር ሌላ ትሬንዱ ምንድነው ማርኬት ምንድነው የዋጋ አወጣጥ ላይ ሊሆን ይችላል። ብዙ ጊዜ ዋጋ አወጣጥ ፕራይስ አወጣጥ ላይ ብዙ ቢዝነሶች በማርኬቱ ነው የሚመሩት ማለት ነው። በማርኬቱ ነው የሚመሩት ማለት የሚያዋጣቸው ፕሮፐርሊ ካልኩሌት ተደርጎ በፊገር ደረጃ ካልኩሌት ለማድረግ ብዙ ጊዜ አይሰጡም። ጎረቤታቸው የሆነ ያህል በሆነ ዋጋ የሚሸጥ ከሆነ እነሱም በዛ ዋጋ ነው የሚሸጡት ማለት ነው። እሱ በእርግጥ ፌል የማናደርግበት ቻንስ ይኖራል በዛ መንገድ ስንሄድ። ነገር ግን አንዳንድ ሲናሪዎች ላይ ገደል ይዞ ሊገባ የሚችልበት መንገድ አለ ማለት ነው። ቢኮዝ ሊያከስረን ይችላል ሌላው ሰው የሚያዋጣው ዋጋ። ኦልሶ ሌላ ሰው የሚያዋጣው ዋጋ ብለን በዛ ተመርተን ዋጋችንን ትንሽ ከቀነስን ስቲል አዋጥቶን ብዙ ማርኬት ልንሰበስብ የምንችልበት መንገድ አለ ማለት ነው። ይሄ ነው የፋይናንስ አሁን በዚህ በአጠቃላይ እንደ ሞጁልም እንደ ኮርስም የምናያቸው ነገሮች ላይ አሁን ያልናቸው ነገሮች እንዴት ነው በደንብ የምናውቀው፣ እንዴት ነው ደግሞ ቢዝነሳችን ላይ አፕላይ የምናደርገው፣ በቲዮሪ ብቻ ሳይሆን በፕራክቲስ እንዴት ነው የምናውለው የሚለውን ነገር እናይበታለን። ጠቅለል ስናደርግ የፋይናንስ ሮል ይህንን ይመስላል። ከቤዙ ስንነሳ ፋይናንስ ምንድን ነው የሚለውን ጥያቄ ራሳችንን መጠየቅ ይኖርብናል ማለት ነው። ዋት ኢዝ ፋይናንስ? ፋይናንስ ማለት የአንድ ድርጅት የገንዘብ እና የንብረት ልውውጥ ወይም ደግሞ ትራንዛክሽን ወር ደግሞ ማኔጅመንቱ ፋይናንስ በመባል ይታወቃል ማለት ነው። ስለዚህ የገንዘብ ትራንዛክሽኖች ሊሆኑ ይችላሉ፣ የንብረት ትራንዛክሽኖች ሊሆኑ ይችላሉ። አጠቃላይ ማኔጅ የሚደረጉት ፋይናንስ በሚባለው አስፔክት ነው ማለት ነው። ፋይናንስ በሚባለው አካል ነው። ፋይናንስ ላይ ምንድን ነው አንደኛ ነገር ሁሌም ድርጅቱ ገቢ እንዲኖረው አቬለብል እንዲኖር ወይም ደግሞ ወጪም ለማውጣት ሰስቴን ለማድረግ ሁሌም ካሽ አቬለብል እንዲሆን እና ፕሮፐርሊ ደግሞ ያቺ ካሽ በጀትድ ሆና ኤፊሽንት ሆና እንድትወጣ የሚረዳን የድርጅታችን አካል የፋይናንስ አካል ነው ማለት ነው። ከዛ ባለፈ ያው ፋይናንስ እንግዲህ ምን ያደርግልናል? ያው ሁሉንም የአንድ ድርጅቱን 100% የሚባለውን
በዲፓርትመንት ደረጃም ካሰብነው ሊሆን ይችላል። እንደ አንድ ግለሰብ ነጋዴም ደግሞ አድርገን ካሰብነው ፋይናንስ ሁሉንም አስፔክቶች የቢዝነሳችንን አት ሰም ፖይንት ይነካዋል ማለት ነው። ለምሳሌ ኦፕሬሽን ላይ ከሆነ ኦፕሬሽን ከዛ ሰው መቅጠር ሊሆን ይችላል፣ ወይም ደግሞ ለመንቀሳቀስ ሊሆን ይችላል። ምን ያስፈልገናል? ገንዘብ ያስፈልገናል ማለት ነው። ያንን ገንዘብ አሎኬት ማድረግ አንድ የፋይናንስ አካል ነው። ሰራተኛ አሁን ለመቅጠር ለሆነ ኦፕሬሽን ላይ እዛው ኤችአር ኢሹ ከሆነ ሰራተኛ ስንቀጥር የሚገባውን የሚቆረጥበትን የግብር አማውንት፣ የሚቆረጥበትን የጡረታ አማውንት፣ አላዋንስ የሚሰጠው የመሳሰሉት ነገር ካልኩሌት ማን ነው የሚያደርገው? የፋይናንስ እውቀት ያለው ሰው ወይም ደግሞ ፋይናንስ ዲፓርትመንቱ ነው ማለት ነው። ከዛ በተጨማሪ ደግሞ ማርኬቲንግ ነው። ለምሳሌ ማስታወቂያ ላይ ማውጣት የምንፈልግ ከሆነ የማርኬቲንግ ዲፓርትመንት ነው የሚመለከተው። እንዴት በጀቱን አፕሩቭ በማድረግ ሊሆን ይችላል፣ ያዋጣናል ነው የሚለው ነገር ካልኩሌት በማድረግ ሊሆን ይችላል። ኦቨርኦል ምንድን ነው ከተለያዩ ድርጅቱን ለማሳደግ ወይም ደግሞ የድርጅቱን ገቢ ለማምጣት የምናወጣቸው ኤፈርቶች ምንድነው ፋይናንስን በማስፈቀድ ወይም ደግሞ በፋይናንስ በኩል በማለፍ ነው ሊከናወኑ የሚችሉት ማለት ነው። አለበለዚያ ያው ብላይንድሊ እንደዚህ አይነት ነገሮች የምናደርግ ከሆነ ድርጅታችን ፌል የሚያደርግበት ቻንስ ከፍተኛ ይሆናል ማለት ነው። ፋይናሊ ፋይናንስ ሌላ ትልቁ አስፔክቱ ምንድነው? ታክስ ነው። ስለዚህ እንግዲህ ህጋዊ ከሆነ አንድ ድርጅት ንግድ ፍቃድ ይኖራል ማለት ነው። ንግድ ፍቃድ አንድ ድርጅት የሚያወጣ ከሆነ አውቶማቲካሊ ምንድን ነው ማለት ነው ያ ንግድ ፍቃድ ሆልደር ግብር የመክፈል ግዴታ አለበት ማለት ነው። ስለዚህ ያቺን ግብር ፕሮፐርሊ እንድንከፍል፣ ያመንበትን ግብር እንድንከፍል፣ በጊዜያችን እንድንከፍል እና ደግሞ ምን አይነት ግብር መክፈል እንዳለብን የምንለየው እንዴት ነው? በፋይናንስ እውቀትና በታክስ እውቀት ነው ማለት ነው። ስለዚህ የፋይናንስ ምንነትና ጥቅሞቹ እነዚህ ናቸው። አሁን በዋነኝነት ከከፋፈል ነው እንደ አስፔክት ኮመን የሚባሉት አስፔክቶች ቁልፍ የሚባሉት የፋይናንስ ሚናዎች 5 ናቸው። አንደኛ ፕላኒንግ ነው። ፕላኒንግ ማለት የድርጅታችንን ጎሎች ወይም ደግሞ ኢላማዎቹን በማውጣት ፋይናንስን በመጠቀም እዛ ደረጃ ለመድረስ የምናደርገው ነገር ፕላኒንግ የሚባል የፋይናንስ ሮል ነው ማለት ነው። ሁለተኛ ኢንቨስትመንት ማለት ካፒታላችንን ስናስመዘግብ ሊሆን ይችላል። ንግድ ፍቃድ ስናወጣ አዲሽናል ኢንቨስትመንት የምናወጣ ከሆነ ኦቨርኦል አዳዲስ ማሽኖች፣ አዳዲስ እቃዎች የመሳሰሉት ነገር ለመግዛት የምንፈልግ ከሆነ የኢንቨስትመንት ሮል ኦፍ ፋይናንስን ይነቋል ማለት ነው። ሶስተኛው ደግሞ ፋይናንሲንግ ምን ማለት ነው? የብድር ጉዳዮች ማለት ነው። ብድር የምንበደር ከሆነ ብድራችንን እንዴት ነው የምንበደረው፣ ይሄ ብድር ያዋጣናል ወይ የሚለው ነገር ካልኩሌት የምናደርገው የምናውቀው የፋይናንሲንግ ሮል ኦፍ ፋይናንስ ላይ ነው ማለት ነው። አራተኛ ደግሞ ወርኪንግ ካፒታል አለ። ወርኪንግ ካፒታል ምንድነው? ሁሌም እንግዲህ ድርጅቶች ላይ ምን ይባላል? ካሽ ኢዝ ኪንግ ይባላል። ካሽ ኢዝ ኪንግ ማለት አንድ ድርጅት በጣም አትራፊ ሊሆን ይችላል፣ የሚያዋጣ ስራ ላይ ሊሆን ይችላል። ነገር ግን ካሽ ከሌለው ያ ድርጅት ፌል የሚያደርግበት ቻንስ ከፍተኛ ይሆናል ማለት ነው። ስለዚህ ወርኪንግ ካፒታላችንን ማኔጅ ያደረግን ማለት ካሻችንን ማኔጅ ያደረግን ማለት ነው። ካሻችንን ማኔጅ ካደረግን ደግሞ ድርጅታችንን ትክክለኛ አይነት መንገድ እየያዘ እንደሆነ፣ ጤናማ ድርጅት እንደሆነ፣ ጠንካራ ድርጅት እንደሆነ ማረጋገጥ እንችላለን ማለት ነው። በአምስተኛ ደግሞ ቅድም እንዳለው የሪፖርቲንግ አስፔክት ደግሞ አለው። ሪፖርቲንግ ደግሞ ምንድነው? ወርሃዊ ሊሆን ይችላል፣ አመታዊ ሊሆን ይችላል። የአመታዊ ላይ አብዛኞቻችን እንግዲህ ጋፕ የሚባለውን እናየዋለን። ጀነራሊ አክሴፕትድ አካውንቲንግ ፕሪንሲፕልስ የሚባለውን ሲስተም ነው የምንጠቀመው። ከፍ ስንል ደግሞ አይኤፍአርኤስ እንገደዳለን ማለት ነው። እሱን በደንብ እናየዋለን። ኦቨርኦል ግን ፋይናንስ በጋፕም ሆነ በአይኤፍአርኤስም ሆነ ወርሃዊ ግዴታዎችን እንድንወጣ የሚረዳን አስፔክት አለው ማለት ነው። አንድ በአንድ ስናይ ምንድነው አሁን ፋይናንስ እንዳልነው የእንትን አለው የአብዛኛ የድርጅቱን ሮሎች ይነካል። እንዴት ነው ጥያቄዎች ራሳችንን እንድንጠይቅ እና ደግሞ እነዛ ጥያቄዎቹ ደግሞ ፕሮፐር የሆኑ መልሶች፣ ካልኩሌትድ የሆኑ መልሶች፣ ኤጁኬትድ የሆኑ መልሶች እንድናገኝ ይረዳናል ማለት ነው። ለምሳሌ ኮመን የሚባሉ የፋይናንስ አስፔክቶች ላይ ምን አለ?
የፋይናንስ ጥያቄዎች እና ካልኩሌትድ ዲሲዥኖች እንዴት ነው ሜክ የምናደርገው? ፎር ኤግዛምፕል የኢንቨስትመንት ዲሲዥን ማለት ነው። ለምሳሌ አንድ አምራች ከሆናችሁ የማኒፋክቸሪንግ ቢዝነስ ላይ ከሆነ ያላችሁት ለምሳሌ 3 ማሽን አላችሁ ይባል። በኤክስትራ ካሽ ካላችሁ ኢንቨስት ማድረግ እንዳለባችሁ ይሰማችኋል። ምን ላይ? እዚያ ያላችሁበት ሴክተር ላይ ማሽን ላይ ማለት ነው። የሶስቱን ፐርፎርማንሶች አይታችሁ የሶስቱን ማሽኖች አዲሽናሉ ማሽን ምን አይነት ነው መሆን ያለበት፣ እንዴት ነው ሰፖርት የሚያደርገው፣ ገቢን እንዴት ነው የሚያሳድገው፣ ምን አይነት ዕዳ ነው ይዞ የሚመጣው፣ ምን አይነት ወጪ ነው ይዞ የሚመጣው የሚለውን ነገር ራሳችንን እንጠይቃለን ማለት ነው። የት ነው ኢንቨስት የምናደርገው? ቤዝድ ኦን ዛት ምን እናገኛለን? የኢንቨስትመንት ዲሲዥናችንን እናረቃለን ማለት ነው። ስለዚህ አንድ የቢዝነስ አካል ይሄ ነው። ፋይናንሲንግ ዲሲዥን ደግሞ የሚባል አለ። ፋይናንሲንግ ዲሲዥን ምንድን ነው? ገንዘብ እንግዲህ በዋነኝነት በሁለት መንገድ ነው ኮመን የሆነው ማለት ነው። አንደኛው በብድር ነው። ሁለተኛው ደግሞ በካፒታል ሬይዝ በማድረግ። ካፒታል ሬይዝ በማድረግ ማለት የኢንቨስትመንት ፈርሞች ሊሆኑ ይችላሉ፣ ቬንቸር ካፒታሊስቶች ምናምን የሚባሉ አሉ አይደለም። እንደሚታወቁ በተለይ ስታርታፕ ላይ ካላችሁ እኒህ ነገሮች ታውቃላችሁ። ፋይናንሲንግ ዲሲዥን ምን ማለት ነው? ድርጅቱ ካለበት ደረጃ አንጻር፣ ድርጅቱ ካለው አቅም አንጻር እንዴት ነው ኤክስትራ ገንዘብ ሬዝ ማድረግ የምንችለው? ለምሳሌ አንድ ድርጅት መኪና ካለው በእንደ ንብረት የተመዘገበ በመኪናዋ ሲዞ እንግዲህ መበደር ይችላል ማለት ነው። ሁለተኛው ደግሞ ያ ሴም ድርጅት መኪና አለው ስቲል፣ ከዛም በኋላ ደግሞ ኢንቨስተር ደግሞ ማግኘት ይችላል ማለት ነው። ኢንቨስተር ካገኘ ደግሞ አክሲዮን መሸጥ አለበት። እኒህን አሁን ሁለት አይነት ዲሲዥኖች እንዴት ነው ሜክ የምናደርገው የሚለውን ነገር እንዴት ነው የምናውቀው? ካልኩሌት እናደርጋለን። ድርጅቱ ካለበት ስታተስ፣ ብድር ከሆነ ብድሩ ስንት ነው ሬቱ፣ በኢንተረስት ሬቱ ማለት ነው፣ በስንት ጊዜ ነው የሚመለሰው የሚለውን ነገር ያዋጣ እንኳን እናያለን። ኦንዛት ሳይድ ደግሞ ድርጅቱ በኢንቨስተር ከሆነ የሚሄደው ይህንን ያህል አክሲዮን ለመሸጥ ከተስማማን እንዴት ነው የሚጎዳን፣ ድርጅታችን ሲያድግስ የሚለውን ነገር ራሳችንን እንድንጠይቅና ቤዝድ ኦን ዛት ትክክለኛውን ገንዘብ ሬዝ የምናደርግበትን ዲሲዥን ሜክ እንድናደርግ ይረዳናል ማለት ነው። ሌላ ኮመን ምን አለ? የዲቪደንድ ዲሲዥን ደግሞ ሜክ ማድረግ እንችላለን። አሁን ለምሳሌ በኢትዮጵያ ሕግ ምን አለ? ከፕሮፊት በኋላ ፒኤልሲዎች ላይ ማለት ነው። ከፕሮፊት ቀጥሎ ምን አለ? የዲቪደንድ ደግሞ አለ። አሁን ለምሳሌ አበበና ከበደ ከሆኑ የድርጅቱ ባለቤቶች 50 ሼር ከሆነ ያላቸው በአንድ ዓመት ውስጥ ለምሳሌ 1 ሚሊዮን ብር ፕሮፊት አገኙ ማለት ነው። 1 ሚሊዮን ብር ፕሮፊት ካገኙ በኋላ ያቺን ፕሮፊት ስፕሊት ሲያደርጓት፣ ያው ሪቴንድ ኤርኒንግ የሚባል አለ በደንብ የምናየው፣ ግን ያቺን ፕሮፊት ስፕሊት ሲያደርጓት ወይም ሲካፈሏት የዲቪደንድ ታክስ ይኖራቸዋል። ዲቪደንድ ታክሱ ደግሞ ይቅርብን፣ ዲቪደንድ አንፈልግም፣ ትርፍ አንፈልግም ብለው እዛው ደግሞ እንመልስ የሚሉ ከሆነ የራሱ ፕሮፊትን ሪኢንቨስት ስናደርግ 15% አንዲስትሪቢዩትድ ፕሮፊት ታክስ የሚባል ነገር አለ ማለት ነው። በደንብ በዲቴል የምናየው ይሆናል። ፖይንቱ ምንድነው? የዲቪደንድ ዲሲዥኖቻችንን ሜክ እንድናደርግ። ስለዚህ ድርጅታችንን ሄደን ቀጠልን፣ አተረፈ፣ አመቱ አለቀ ማለት ነው። አመቱ ካለቀ በኋላ እንዴት ነው ትርፋችንን የምንካፈል? ወይስ ትርፋችንን መካፈል የለብንም? ሪኢንቨስት እናድርግና ይህንን ግብር ተቀተል ማለት ይህንን ግብር ከፍለን ከዛም በኋላ ድርጅታችንን ሞር ለማሳደግ ያዋጣናሉ የሚለውን ነገር we will calculate and find out ማለት ነው። አሁን ፋይናንስ እንግዲህ በእንደዚህ አይነት አኳያ ይረዳናል። አሁን ፋይናንስ ትንሽ ለወጥ ያለ ፓርት አለው። ምንድነው? የኢትዮጵያ የፋይናንስ ሎ ሐምሌ 2017 ላይ ተሻሽሏል። የፋይናንስ ሎ ማለት የገቢ ግብር አዋጃችን ማለት ነው። ይህ የገቢ ግብር አዋጅ ላይ እንደ እንትን አድርጋችሁ ማሰብ አለባችሁ። ምንድነው? የኛ ሀገር አጠቃላይ ከግብርና ከሂሳብ አያያዝ ጋር የሚያዙ ነገሮች እያንዳንዱ በዛ ገቢ ግብር አዋጅ በኩል የሚያልፉ ናቸው ማለት ነው። በእርግጥ ከዛ አዋጅ ቀጥሎ የተለያዩ መመሪያዎች፣ ደንቦች እና ዲቴሎቹ ይወጣሉ።
ነገር ግን አንዳንድ የተቀየሩ ፓርቶች አሉት። አሁን እኒህ ኮመን የሆኑት ነገሮች ካየን በኋላ ምንድነው የምናደርገው? የቀጣዮቹ ጋር ኖት አድርጋችሁ ከያዛችሁት በኋላ በደንብ ኤክስፓንድ እያደረግን እናይበታለን ማለት ነው። የመጀመሪያው ፓርት ምንድነው? ትልቅ ለውጥ የመጣው በዚህ አዋጅ በፊት እንግዲህ እንደሚታወቀው 3 የግብር ካታጎሪዎች ነበሩ። ደረጃ ሀ፣ ለና ሐመር ውሃ ነበሩ። ደረጃ ሀ ቫት ተመዝጋቢዎች ሆነው የአመታዊ ገቢያቸው ከ1 ሚሊዮን ብር በላይ የነበሩት ነበሩ። ደረጃ ለ ደግሞ ቲኦቲ ተመዝጋቢዎች ከ500 ሺህ ብር እስከ 1 ሚሊዮን ብር አመታዊ ገቢ ያላቸው የተባሉት ናቸው የነበሩት። ሐመር ውሃ ደግሞ አነስተኛ ግብር ያላቸው አነስተኛ ገቢ ያላቸው ከ500 ሺህ ብር በታች ገቢ ያላቸው ድርጅቶች ነበሩ። አሁን በአዲሱ ገቢ ግብር አዋጅ ደግሞ ምን ተለውጧል? ቲኦቲ የሚባል ነገር ሙሉ ለሙሉ ቀረ። የቲኦቲ ሬጂም ሙሉ ለሙሉ ቀረና 3 ካታጎሪዎች የነበሩት ወደ 2 ካታጎሪዎች ተቀየሩ ማለት ነው። እኒህ 2 ካታጎሪዎች ደግሞ ምንድናቸው? እዚህ ጋር እንደምናየው ካታጎሪ ኤ እና ካታጎሪ ቢ ይባላሉ ማለት ነው። ካታጎሪ ኤ ማለት አመታዊ ገቢያቸው 2 ሚሊዮን ብር የሆኑ ናቸው። ካታጎሪ ቢ ደግሞ አመታዊ ገቢያቸው ከ2 ሚሊዮን ብር በታች የሆኑ ናቸው። ከዛ ባለፈ ደግሞ የፕሮፌሽናል ሰርቪስ ፕሮቫይደሮች ማለትም ኮንሰልተንቶች፣ ሂሳብ ስራ ላይ ያሉ ጠበቃዎች፣ የኮንሰልተንሲ ኮንትራክተሮች የመሳሰሉት ነገሮች ፕሮፌሽናል ሰርቪስ የሙያዊ አገልግሎት የሚሰጡ ደግሞ ከ2 ሚሊዮን ብር በታች ቢሆንም ገቢያቸው አመታዊ እንደ ካታጎሪ ኤ ነው ትሪት የሚደረጉት የሚባል አዋጅ ወጥቷል ማለት ነው። በደንብ በዲቴል የምናየው ይሆናል እሱ። ከዛ በተጨማሪ ደግሞ ምን ተቀይሯል? ከ30 ሺህ ብር በላይ የሆኑ የብር ትራንዛክሽኖች በባንክ ማለፍ እንዳለባቸው ደግሞ ግዴታም ሆኖብናል ማለት ነው። ስለዚህ በአንድ ቀን ውስጥ ከ30 ሺህ ብር በላይ ኢንጀነራል በአንድ ቀን ውስጥ ብቻ ሳይሆን ኢንጀነራል ምንም አይነት ትራንዛክሽን ስናካሂድ ከ30 ሺህ ብር በላይ ከሆነ የዛ ገቢ የምናስገባው ወይም ደግሞ ከ30 ሺህ ብር በላይ ከሆነ የዛ ወጪ የምናስወጣው በባንክ መሆን እንዳለበት ተገደናል ማለት ነው። ፋይናሊ ደግሞ ሌላ ምን የሚባል ነገር መጥቷል? ሚኒመም ኦልተርኔቲቭ ታክስ ደግሞ የሚባል አለ። እሱንም በራሱ በዲቴል እናየዋለን። ግን እንደ ኖት እንድትይዙት 2.5% ከገቢያችን ታክስ እንድንደረግ መቼ? ፕሮፊታችን ከገቢያችን አንጻር በጣም ጠባብ ሆኖ ከታየ ሚኒመም ኦልተርኔቲቭ ታክስ 2.5% እንድንከፍል እንገደዳለን ማለት ነው። በዋነኝነት የተቀየሩት ነገሮች እነዚህ ናቸው። አሁን ምንድነው ጠቅለል አድርገን ስናየው እንደ ፋይናንስ አሁን ያለንበት ነባራዊ ሁኔታ አዋጁ ተሻሽሏል። አዋጁ ሲሻሻል ለውጦች አሉት፣ ጥሩ መጥፎም ሳይዶች አሉት። እንግዲህ እስከምናየው ድረስ ግን ስቲል ያልተስተካከሉ ነገሮች አሉት። ምንድነው? ቻሌንጆች አሉት፣ ኦፖርቹኒቲዎችም አሉት ማለት ነው። ቻሌንጆቹ ምንድነው? እንደ ሰነድ አያያዝ ዊክ ነን። ማለትም ያዙ የምንባልበትን መንገድ በተሻለ መጠን የዘመነ ሊሆን ይችላል። ግን ስቲል እንደ ፋይናንስ ስታንዳርድ እንደ አካውንቲንግ ስታንዳርድ ከሆነ ብዙ ነገሮች ይቀሩናል። ሁለተኛ ደግሞ ያው ከፋይናንሻል ሊትረሲ አንጻር ከፋይናንሻል ግንዛቤ አንጻርም አንዳንድ ጉለቶች አሉ ኦቨርኦል ማርኬቱ ላይ እና የፋይናንስ እና የታክስ ጉዳዮች ላይ። ሶስተኛው ምንድነው? ያው ትንሽ የህግ የመቀየር ነገሮችም አንዳንድ እንደ ቻሌንጅ የምናያቸው ሊሆኑ ይችላሉ ማለት ነው። አሁን እንደ ኦፖርቹኒቲ ደግሞ የምናያቸው ነገሮች ምንድናቸው? የአካውንቲንግ ቱሎችን መጠቀም እንችላለን። አብዛኛው የሆኑ የሂሳብ አማካሪ የሂሳብ ሰራተኞች አሉ። ስለዚህ እሱንም አፕላይ ማድረግ እንችላለን። ሶስተኛ ደግሞ እንደ ትሬኒንግ አይነት ነገሮች አሉ። እንደዚህ እየተጠቀማችሁት እንደሆነ አይነት እንደ ኦፖርቹኒቲ ልንወስዳቸውና ሁሌም እንደዚህ አይነት ነገሮችን የፋይናንስና የታክስ ጉዳዮችን በደንብ እንድንለይ ይረዳናል ማለት ነው። ጠቅላላ ለማድረግ ያህል ይህንን ይመስላል። አሁን የፋይናንስን ሮል በደንብ አይተናል። ወደ ቀጣዮቹ ደግሞ ስናይ ፋይናንስን እያንዳንዱን አስፔክቶች ከግብር አይነቶች ተነስተን አመታዊ ዲክሌር አደራረግ እያንዳንዱን ሂሳብ መዝገብ አያያዝ አንድ በአንድ በዲቴል እናያቸዋለን ማለት ነው። ቴንክ ዩ